ፍሬሽማን ይራችን ላይ አሪፍ ጂፒ አንጥተን የፈለግነው ዲፓርትመንት እንዴት ነው የምንገባው ብላችሁ አስባችሁ ታውቃላችሁ? ማለት የሁሉ ሞጁል እንዴት ነው አንብበን የፈለግነው ዲፓርትመንት የምንገባው? በጣም ብዙ ለማንበብ ራሱ የሚከብዱ በጣም ብዙ ሞጁሎች አሉ እና ይሄን ሁሉ ፍሬሽማን ይራችን ላይ ምን አይነት ድርጊቶችን ብናደርግ ነው የፈለግነውን ግሬድ አምጥተን አኮምፕሊሽ የምናደርገው ብለን ጥያቄዎችን እንጠይቃለን። ነገር ግን ብዙዎች ተማሪ ይህንን ሶስት ነገር ካለመረዳታቸው የተነሳ መጨረሻ ላይ የማይፈልጉ ዲፓርትመንት በመግባት ኢንዳፕ ያደርጋሉ እና በመጨረሻም የዩኒቨርሲቲ ላይፋቸውን ሪግሬት ያደርጋሉ። ነገር ግን እነዚህን ቶፕ 3 የምላቸውን እኔ ይጠቅማቸዋል ብዬ የማስበውን ነገሮች ሼር አደርግላችኋለሁ። በመጨረሻም ደግሞ አንድ ያዘጋጀውላችሁ ቻሌንጅ አለ ማለት ነው። ይህም ቻሌንጅ ምንድነው እናንተን ቤኔፊት የሚያደርግ ነው። በተጨማሪም ደግሞ ለቻሌንጁ ቪዲዮ ስላለው ከቻሌንጁ በፊት ግን እነዚህ ሶስት ነገር ብታረጉ ፍሬሽማን ይራችሁ ላይ ይጠቅማቸዋል ብዬ አስባለሁ። የመጀመሪያው ምንድነው ፕላን ብታዘጋጁ ሞር ለእናንተ ጠቃሚ ነው። ሁለተኛው ደግሞ ምንድነው ብዙዎች ተማሪ እንደነገሩኝ ከሆነ የመጀመሪያ ሚድ ኤግዛም እና ቴስቶችን ፌል የሚያደርጉበት ምክንያት ምንድነው ከአስተማሪ ጋር ቶሎ ካለመግባባት ከኢንቫይሮንመንት ጋር ቶሎ ካለመግባባታቸው የተነሳ ለማንበብ ስለሚቸገሩ በጣም ብዙ ተማሪዎች ሚድ እና ቴስትን ፌል ያደርጋሉ። ከዛ በኋላ በአሳይመንት ትንሽ ከሰሩ በኋላ ፋይናል ኦልሞስት ይከብዳቸዋል። በመጀመሪያ ሴሚስተር ያልቃል ማለት ነው። እንደዛ እያደረጉ በጣም ብዙ ተማሪዎች ፌል እንዳደረጉ ስላየው ነው ማለት ነው። ስለዚህ ከኢንቫይሮንመንታችሁ ጋር ቶሎ ብትላመዱ ለእናንተም ጥሩ ነው ማለት ነው። በሶስተኛ ያስቀመጥኩላችሁ ደግሞ ኮንሲስተንሲ እና ኮሚትመንት ሊኖራችሁ ይገባል። ይህም ምንድነው ፕላን አዘጋጅታችሁ ደግሞ ይህንን ጂፒ ለማምጣት ፈልግ ያለው ፕላን አዘጋጅቻለሁ በዚህ መመራት አለብኝ ካላችሁ በኋላ ኮንሲስተንት እና ኮሚትመንት ሆናችሁ ማሰሩ ከሆነ ጀስት ፕላናችሁ በወረቀት ላይ ብቻ ነው የሚቀረው። ስለዚህ ለዚህ ኮንሲስተንሲ እና ለኮሚትመንታችሁ እንግዲህ የሚሆን አሪፍ ቻሌንጅ አዘጋጅቻለሁ ማለት ነው። ይህም ቻሌንጅ ምንድነው ፍሬሽማን ፓስዌይ በሚል ፕሮግራም አንድ ቻሌንጅ አዘጋጅቼላችኋለሁ። ይህ ቻሌንጃችን ቀላል ነው። ስኬጁላችንን በቴሌግራም ቻናልም ሆነ በዚህ ዩቱብ ላይ ሼር እናደርጋለን። በተጨማሪም ደግሞ ፍሬሽማን ኮርስ ላይ የምንወስደውን ትምህርቶች ሼር ካረኩላችሁ በኋላ በዚህ ኮርስ እየተመራን በአመቱ መጨረሻ ወይም በሴሚስተር ላይ የምታመጡትን ግሬድ በማየት እንግዲህ እኔም እንደናንተ የፍሬሽማን ተማሪ ስለሆንኩኝ አሪፍ ጂፒ ያመጣ ሰው ጊቫዌይ ይኖረዋል ማለት ነው። ስለዚህ ቻሌንጁን ተቀላቀሉ። #ፍሬሽማን ፓስዌይ በሚል ቻሌንጅ አዘጋጅቼላችኋለሁ። ተቀላቀሉ። እንግዲህ ቻሌንጁን እንዴት ነው ያሰብኩላችሁ? በየሳምንቱ አንዳንድ ቪዲዮ አንድ ዩኒት ሙሉ ቪዲዮ ሰራላችኋለሁ። በተጨማሪም ደግሞ ከተለያዩ ዩኒቨርሲቲዎች የወጣ የሚድ ኤግዛም እና የፋይናል ኤግዛም ጥያቄዎችን አብረን እንሰራለን። ኤቭሪዴይ ደግሞ በአንዳንድ ቶፒክ ላይ የተለያዩ ቪዲዮዎችን እንሰራላችኋለሁ እስከ 3 ደቂቃ ምናምን ማለት ነው። ስለዚህ ክላስ ከተማራችሁ በኋላ ገብታችሁ ሪቪው ስታደርጉ እንዳይጠፋባችሁና ቼክ ለማድረግም አሪፍ ስለሆነ በእያንዳንዱ ቶፒክ ላይ አጫጭር ቪዲዮዎችን እንሰራላችኋለሁ ማለት ነው። እንግዲህ ቻናሉም አዲስ ስለሆነ ሰብስክራይብ እንድታደርጉ ቪዲዮንም ደግሞ ላይክ እንድታደርጉ ሼር እንድታደርጉ እንግዲህ ኮሚትመንታችሁ ስለምፈልግ ሌሎች ቻሌንጆችንም ማዘጋጅላችሁ ይሆናል ማለት ነው። ስለዚህ አብረን ዘንድሮ እንግዲህ ጂፒያችንን ፎር የምናሳካበት ቻሌንጅ ነው ማለት ነው። ስለዚህ ቻሌንጁ እናንተ ሞር ይሄንን ለማሳካት በጣም እንድትነሳሱ ያደርጋችኋል። በተጨማሪም ደግሞ ጊቫዌውን ታሸንፋላችሁ ማለት ነው። ጥያቄ ካላችሁና መሳተፍ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ይሄን ቻሌንጅ የማዘጋጀው እንዲሁ ዝም ብዬ ስላልሆነ እኔም እንደናንተ ፍሬሽማን ተማሪ ነኝ። አንድ ላይ እንድንተጋገዝና ቻሌንጁ ዊን ማድረግ ብቻ ሳይሆን እንግዲህ ያው እንደሚታወቀው የፈለጋችሁበትን ዲፓርትመንት ለመግባት ፍሬሽማን ይራችሁ መስት ስለሆነ አሪፍ ጂፒ ለማምጣት ይሄን ይመስላል። በቀጣይ ቪዲዮ ደግሞ ስኬጁሉን ምልክላችሁ ይሆናል። በተጨማሪም ደግሞ የምንማረውን ኮርስ አይነቶች ብዛት ነግራችኋለሁ። ሁሉ ነገር ሼር ስለምንደራረግ ይሄን ይመስላል። እስከ መጨረሻው ድረስ ስላያችሁ ቴንኪው። መልካም ጊዜ